ሰላም ውድ የአዲስ ታይምስ ፕሮፐርቲስ ቤተሰቦች፣ ዛሬ በዚህ ቪዲዮ የምንመለከተው ብዙ ሰዎች የሚሰሙት ግን ማያውቁትን ነገር ነው። እሱ ምንድነው? ሪል ስቴት ምንድን ነው የሚለውን እንመለከታለን። ሪል ስቴት ምንድን ነው? ስንት አይነት የሪል ስቴት አይነቶች አሉ? እኛ ሀገርስ በምን አይነት ሁኔታ ነው የሪል ስቴት ኢንዱስትሪ እየተንቀሳቀሰ ያለው እና እነዚህን የመሳሰሉ ነገሮች በዚህ ቪዲዮ እንመለከታለን ማለት ነው። አብራችሁን ቆዩ። እሺ፣ ሪል ስቴት ምንድን ነው ከሚለው እንጀምር። ሪል ስቴት ማለት መሬትና መሬት ላይ የተገነቡ ቋሚ ንብረቶችን አጠቃሎ የሚይዝ ነው። ከነዚህም እንደ ህንፃዎች፣ የንግድ ማዕከላት፣ ማዕድን ነው የሚጨምር። እነዚህ በቋሚነት መሬት ላይ የሚገኙ የማይንቀሳቀሱ ንብረቶችን አጠቃሎ የያዘ ነው። ሪል ስቴት ማለት ይሄ ነው። ሪል ስቴት በአራት ዋና ዋና ክፍሎች ይከፈላል። አንደኛው የሬዚደንሻል ሪል ስቴት የምንለው ነው። ሬዚደንሻል ሪል ስቴት ማለት ለመኖሪያ አገልግሎት የሚውሉ ሪል ስቴቶች ማለት ነው። እንደ አፓርትመንት፣ ኮንዶሚኒየም፣ ቪላ ቤቶች፣ እንደ ታውን ሃውሶችንም አጠቃሎ የያዘ ሬዚደንሻል ወይም ለመኖሪያ አገልግሎት የሚውሉ ሪል ስቴቶች ተብለው ይጠራሉ። ሁለተኛው ደግሞ ኮሜርሻል ሪል ስቴት የምንለው ነው። ኮሜርሻል ሪል ስቴት ማለት ደግሞ ለንግድ ግልጋሎት የሚውሉ የሪል ስቴት አይነቶች ናቸው ማለት ነው። እንደ የቢሮዎች ለቢሮ ግልጋሎት የሚውሉ ሞሎች፣ ሆቴሎች፣ እነዚህ ማከፋፈያዎችንም ጭምር እነዚህ ኮሜርሻል ሪል ስቴት ወይ ደግሞ ለንግድ አገልግሎት የሚውሉ ሪል ስቴቶች ብለን እንጠራቸዋለን። ሶስተኛው ደግሞ ኢንዱስትሪያል ሪል ስቴት የምንለው እንደ ፋብሪካ፣ መጋዘን፣ ዋና ትላልቅ ማከፋፈያዎች እነዚህ ኢንዱስትሪያል ሪል ስቴት ተብለው ይጠራሉ ማለት ነው። የመጨረሻው መሬት ራሱ ባዶ መሬትም እንደ ሪል ስቴት። ያም ማለት ምንድነው? ወደፊት ይለማል፣ ወደፊት ለሌላ ግልጋሎት ስለሚውል እሱም ትልቅ አሴት ነው። ሪል ስቴት ማለት ካሉት አሴቶች ትልቁ አሴት እንደማለት ነው። እነዚህ ናቸው አራቱ ታይፖች። ለምንስ አስፈለገ፣ ለምንስ ማወቅ አስፈለገ ለምትሉ ደግሞ ሪል ስቴት ለአብዛኞቻችን ትልቁ ኢንቨስትመንት ነው። ከኢንቨስትመንቶች ሁላ ትልቁ ኢንቨስትመንት ሪል ስቴት ነው። ቤት መግዛት አብዛኛው ኦን ማድረግ ትልቅ ኢንቨስትመንት ነው ማለት ነው። ሌላኛው ደግሞ የሀገራችንን ኢኮኖሚ ሆነ ዓለማችን ላይ ብዙ ነገሮችን የሚነካ ነው። ቢዝነሶችን ይነካል፣ የህዝብን ኢኮኖሚ። አሁን ለምሳሌ መኖሪያ ቤቶች፣ እንደ ስቶሮች፣ እነዚህ ዕለት ተዕለት እንቅስቃሴዎች ማሳለጥ ላይ፣ ግዢ ሽያጭ ላይ አስፈላጊ ናቸው። ኢትዮጵያ ውስጥ ደግሞ ትልቁ ባለፉት 2-3 ዓመታት የኢትዮጵያን ኢኮኖሚም እየመራ የነበረው ሪል ስቴት ነው። በመቶ ቢሊዮኖች ትራንዛክሽን የነበረው ትልቅ ኢንዱስትሪ ነው። ቤዚክ ፋይናንስን ስናውቅ ሪል ስቴትን ማወቅ አለብን። ኢትዮጵያ ውስጥ ሚክስድ ዩዝ ኮንዶሚኒየምም አፓርትመንት አሁን እየተስፋፉ ያሉ ናቸው። ከዛ ውጭ ደግሞ ከተማችንን በደንብ እየተገነባ ነው። ያው ሪል ስቴት ውስጥ የሚካተት ነገር ነው ማለት ነው። እነሱን ማወቅ ቤዚክ ፋይናንስ ማወቅ ጭምር ነው። ሌላኛው ደግሞ ሌላ ሀገር ላይ ሌሎች ሀገሮች ላይ ሌላኛው መሬት ነው። መሬት ባለቤትነት አላቸው። ኢትዮጵያ ውስጥ ደግሞ የተለያዩ ሀገሮች ላይ በትንሹ መሬት የመንግስት ተብሎ ነው፣ የመንግስትና የህዝብ ነው ተብሎ ነው የሚታወቀው። ያም ደግሞ በህግ ማዕቀፍ ነው፣ የመብት ነው፣ የመጠቀም መብት ነው ያለን። ያም የሆነው በሊዝ ስር ነው የሚተዳደረው ማለት ነው። የሊዝም ምንነትና ሊዝ ነክ ነገሮችን በቀላሉ ደግሞ በሚቀጥለው ቪዲዮ እንማማራለን። ስለነበረን ቆይታ በጣም አመሰግናለሁ። ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እናመሰግናለን።